ሰላም ሰላም እንዴት ናችሁ? ውድ የገብሬ ቲዩቶሪያል ተከታታዮች፣ ዛሬ እንግዲህ ይሄ የመጀመሪያ ቪዲዮ ነው። በቀጣይ የተሻሉ ነገሮች እንደማቀርብ ከወዲሁ ቃል እየገባሁ ዛሬ ስለ ሊደርሽፕ እና ፋክተር ጋር ተያይዞ ያሉ ነገሮችን እንነጋገራለን። አብረን እንቆይሽ። እንግዲህ ሊደርሽፕ በተቋም ውስጥ በጣም ክሪቲካል ከሆኑ ኢሴንሻል ከሆኑ ጉዳዮች ውስጥ አንደኛው ሰዎች ናቸው። ሰዎች በጣም ውጤታማ እንደሚሆኑ ደግሞ እንዲሆን የሚያደርጋቸው በስራ አስኪያጅ የሚሰጥ የአመራር ብቃት ነው ማለት ነው። ስለዚህ በአንድ ተቋም ውስጥ በጣም ክሪቲካል ወሳኝ ከሚባሉ ነገሮች ውስጥ የሰው ልጅ ነው። የሰው ልጅ ደግሞ ውጤታማ እንደሚሆን እንዲሆን ትልቁ ሚና የሚወስደው የአመራር ብቃት ነው ማለት ነው። ፒፕልስ አር ክሪቲካል ቱ ኦርጋናይዜሽን በት ሰክሰስ ሪያልስ ኦን ማኔጀራል ሊደርሽፕ አቢሊቲ ነው ማለት ነው። እንግዲህ ኤፌክቲቭ ሊደርሽፕ ኤንድ ገቨርናንስ ድራይቭ ኦርጋናይዜሽናል ኤንድ ናሽናል ዴቨሎፕመንት ነው። ውጤታማ አመራርና አስተዳደር የድርጅትና የሀገር ልማትን ያፋጥናል። ምንም ጥርጥር የለው። አንድ ተቋም ውጤታማ ሊሆንም ላይሆንም የሚችልባቸው በርካታ ነገሮች ቢኖርም እንኳን ፕላስ አንድ ሀገር ደግሞ እንደ ሀገር በጣም የተሻለና በኢኮኖሚ ዳበረ የተረጋጋ ማህበረሰብ የማድረግ አቅም ያለው በርካታ ፋክተሮች ቢሆኑ አንደኛው ግን ሊደርሽፕ ነው ማለት ነው። A good leadership prioritizes the well-being of their people, show passion, empathy within the poor, listening to the helpless and create job opportunity for jobless ይላል። ይሄ ማለት ጥሩ መሪ የሰዎችን ደህንነት ያስቀድማል ማለት ነው። እንግዲህ አንድ ጥሩ የሚባል መሪ በመጀመሪያ የሚያስቀድመው ነገር የሰዎች ደህንነት ያሳስባል፣ የሰዎች ደህንነት ላይ ይሰራል ማለት ነው። ፍቅርን ያሳያል። እንግዲህ መሪ በኋላ እናየዋለን በሰዎች ላይ ኢንፍሉዌንስ ማድረግ ነው፣ ተጽዕኖ ማሳደር ነው። ለሰዎች ተጽዕኖ ከሚያሳድርበት አንደኛው ነገር ፍቅር ነው ማለት ፍቅርን ያሳያል። ፕላስ እንደገና ለድሆች ይራራል፣ ረዳት የሌላቸው ሰዎች ያዳምጣል። መስማት እንዲሰሙ የሚፈልጉ ሰዎች አሉ በየማህበረሰባችን በመስሪያ ቤታችንም በተለያየ አካባቢ እነኛ አይነት ሰዎች አሉ። እነሱን ያዳምጣል። እንዲሁም ስራ የሌላቸው ስራ እድልም ይፈጥራል ማለት ነው። ሊደርሽፕ በአንድ ሀገር ላይ በአንድ ተቋም ላይ በአንድ አካባቢ የራሱ ሆነ ትልቅ ተጽዕኖ የሚያሳድር ሀሳብ ነው ማለት ነው። እንግዲህ ይህን ካል ወደ ዴፊኒሽኑ ስንመጣ ሊደርሽፕ ማለት ምን ማለት ነው ወደሚለው ስንመጣ እንግዲህ ሊደርሽፕ ኢንቮልቭስ ጋይድ ኢንፍሉዌንሲንግ ዳይሬክቲንግ አዘር አቺቪንግ ጎልስ ይላል። አመራር ማለት ግቦችን ለማሳካት ሌሎችን መምራት ማለት ነው። እንግዲህ ሌሎችን የምንመራበት የሆነ ግብ የሆነ ኮመን ጎል ልናሳካ የምንችለውን ልናሳካ ሌሎችን መምራት ነው። ተጽዕኖ መፍጠር እና አቅጣጫ ማስያዝ ነው። እንግዲህ ሊደርሽፕ ኢንቮልቭስ ጋይድ ኢንፍሉዌንሲንግ ኤንድ ዳይሬክቲንግ ኦፍ ዘ አዘር አቺቪንግ ጎል ነው ማለት ነው። ሌላው ኢት ኢንክሉድስ አርቲኩሌት ቪዥን። እንግዲህ ሊደርሽፕ ምንድነው የሚያደርገው? ቪዥን ይቀርጻል። ወደፊት አርቆ የማየት ራዕይን በመቅረጽ ያስረዳል ማለት ነው። ኢምቦይንግ ቫልዩ እሴቶችን በመተግበር እና በመግለጽ እንዲሁም ክሪቲካል ኢንቫይሮንመንት ፎር ሼሪንግ ኦብጀክቲቭ ምንድነው? አላማዎችን ለሚገልጽ ምቹ ሁኔታዎችን የሚፈጥር ነው ማለት እንግዲህ ትራዲሽናሊ ትራይ ቱ
battlefield and sports, it can be studied and learn from multiple perspective የሚለውን በተለምዶ እንግዲህ ከጦር ሜዳዎች እና ከስፖርት ጋር ተያይዞ የሚታወቅ ቢሆንም ከተለያዩ አቅጣጫዎች ሊጠናና ሊሰጠን ሊሰለጥን የሚችል ጥበብ ነው። እንግዲህ ትራዲሽናል ትራዲሽናሊ በጦርነት አውድማ እና በስፖርት አካባቢ ቢኖርም እንኳን ግን በመልቲ ፐርፐዝሊ ሊጠና እና ሊዳብር የሚችል ነው። እንግዲህ ሶ ሊደርሺፕ ከዚህ አንጻር ነው በኮንቲኒየስ በምናደርገው ትሬኒንግ በምናደርጋቸው አጠቃላይ ኤክስፔሪንሶች ሊደርሺፕ እየዳበረ ይሄዳል የሚባለውም ለዛ ነው ማለት ነው። ዲፋይን ሊደርሺፕ አስ ኤ ፕሮሰስ ሃይሊ ዲስትራክት ትራንዛክሽናል ኔቸር ዌር ሊደር ኤንድ ፎሎወር አር ኢንፍሉዌንስ ኢች አዘር። እንግዲህ በተለምዶ ከጦር ሜዳዎች አመራር እንደ ሂደት መግለጽ መሪዎች እና ተከታዮች እርስ በርሳቸው የሚጸኑበትን የልውውጥ ባህሪ ያሳያል። እንግዲህ ፕሮሰስ ነው ሊደርሺፕ ኢት ኢዝ ፕሮሰስ because it is transactional by nature leadership ሊደሩ አለ ፕላስ እንደገና ደግሞ ተከታዮች አሉ። ሶ እርስ በርሳቸው ኢንፍሉዌንስ የሚደራረጉበት እንደሆነ ማየት ይቻላል ማለት ነው። it is emphasized two way interaction rather than one way impact from the leader of follower ነው የሚለው። እንግዲህ two way interaction ያለው ሊደር ስናስብ ተመሪ አለ ማለት ፎሎወር አለ። ሶ ሁለት አይነት መስተጋብር ነው ያለው መስተጋብራዊ እንቅስቃሴ ነው ያለው ማለት ከመሪ ወደ ተከታይ ብቻ የሚደረግ ተጽዕኖ ሳይሆን የሁለቱ ግንኙነት መሆኑን ያሳያል ማለት ነው። ሶ መሪ አለ ተከታይ አለ። ሶ የኢምፋሳይዝ የሚያደርጉት ወይ ኢንተራክሽን እንደሆነ ማየት ይቻላል። ሌላው ኤሌመንት ኦፍ ሊደርሺፕ it is a process ይሄ ፕሮሰስ ነው። ኦልሬዲ ሊደርሺፕ ፕሮሰስ ነው ብለናል። ይሄ ማለት it is not one time event but continuous series of action። ይሄ የሆነ ጊዜ አከናውኖ የሚቆም ነገር አለ። ሊደርሺፕ ተቋም እስካለ ድረስ ሀገር እስካለ ድረስ ቢዝነስ እስካለ ድረስ የሆነ ቦታ ሰርተነው የሚቆም ሳይሆን ኮንቲኒየስሊ በተከታታይ ልንሰራው የምንችለው ነው። ሶ ከዛ አንፃር ተነስተን it is a process እናያለን ማለት ነው። አንደኛው ኤሌመንት ፕሮሰስ ነው ማለት ነው። ሌላኛው ኢንቮልቭ ኢንፍሉዌንስ አዘር ምንድነው ሌሎችን በሌሎች ላይ ተጽዕኖ ማሳደር ወይ ደግሞ ተጽዕኖ ማሳረፍ ያካትታል ማለት ነው። ሌሎችን በሌሎች ላይ ተጽዕኖ አሳድሮ የሆነ ግሩፕ ኦፍ ፒፕል ለጋራ ዓላማ ለጋራ ግብ መሳካት አብሮ እንዲጓዙ ማድረግ ነው ማለት ነው። ሶ ኦከር የሚሆነው ዊዝን ኢን ግሩፕ ነው ማለት ነው። ሊደር ስናስብ ግሩፕ አለ ማለት ግሩፕ ኦፍ ፒፕል አለ ማለት ነው። ሶ ፎከስ ኦን ጎል አቴንሽን አቴንመንት አቴን የሚያደርጉት ጎል አለ። ያ ጎል የሊደሩ ፕላስ እንደገና ደግሞ የተከታዩም ወይ ተከታዩም ጭምር የጋራ ሼር ጎል የምንለው አቴን ያደርጋሉ። ኢንቮልቭስ ሼር ጎል ቢትዊን ሊደር ኤንድ ፎሎወር ነው ማለት ነው። በመሪዎች እና በተመሪዎች መካከል ሼር ሊያደርጉት የሚችል የጋራ ግብ አላቸው ማለት ነው። ከዛ ተያይዞ እንግዲህ በርካታ ኤሌመንቶች አሉት። ሬስፖንሲቢሊቲ ያለው ሞቲቬሽን ይዛል፣ ሞኒተር ይላል፣ ኮንትሪቢዩሽን፣ ኮላቦሬሽን፣ ማኔጅመንት ምናምን የሚባሉ የኤሌመንት ኦፍ ሊደርስ ናቸው ማለት ነው። ሶ ዲፋይን ሲደረግ ዲፋይን ሊደርሺፕ አስ ኤ ፕሮሰስ ሃይሊ ኢት ኢዝ ኢንተራክቲቭ ኔቸር ዊዝ ቦዝ ፎሎወር ኤንድ ፎሎወርስ ኢንፍሉዌንስ ኦን ዘ አዘር ነው ማለት ሶ በፕሮሰስ ነው ሃይሊ ፕሮሰስ የሆነ ነው። ኢንተራክቲቭ ኔቸር ነው ዊዝ እርስ በራሳቸው የመሳሰብ ያላቸው ናቸው። እርስ በራሳቸው ኢንፍሉዌንስ አንደኛው መሪው በተመሪዎች ባይዘው መሪውን በተመሪው ኢንፍሉዌንስ የሚሆንበት ሁኔታ አለ ማለት ነው። ሊደርሺፕ ኢዝ ቱ ዌይ ኢንተራክሽን የምንለው ለዛ ነው ማለት ነው። ኖት ዋን ጀስት ዋን ዳይሬክሽን ወይ
ከላይ የሚወርድ አይነት ብቻ ሳይሆን ሊደሮች ከታችም ሀሳብ የሚቀበሉበት የሚያዩበት ሁኔታ አለ ማለት ነው። So leader involves around influence the capacity to affect ሰቦርዲኔቶችን አፌክት ያደርጋል። መሪነት በተጽዕኖ ዙሪያ የሚሰጥን ሲሆን ይህም በአንድ ድርጅት ውስጥ የበታች ሰራተኞችን ላይ ተጽዕኖ የማሳደር ታች የሚመራቸው ሰራተኞችን ተጽዕኖ የማሳደር ፕላስ እንደገና ደግሞ ፔር ከሱ ጋር ተመሳሳይ የስልጣን ደረጃ ወይ ደግሞ ተመሳሳይ ፖዚሽን ላይ ያሉ ሰዎች ላይ ተጽዕኖ ማሳደር ዊዝን ፕላስ እንደገና ደግሞ ሱፐርቫይዘሮችን ከሱ በላይ ያሉ አካላቶች ላይም ተጽዕኖ የማሳደር ነው ማለት በአንድ ተቋም ውስጥ በእነኚህ ላይ ተጽዕኖ የሚያሳድር ይሆናል። ሶ ኢንቮልቭ የሚያደርግባቸው እነኚህን ሰቦርዲኔት ላይ ፒር ኤንድ ሱፐርቫይዝ ላይ ተጽዕኖ ያሳድራል በአንድ ኦርጋናይዜሽን ውስጥ ማለት ነው። the influence of leadership is unattainable እንግዲህ ዊዝአውት ኢንፍሉንስ ሊደርሺፕ ኢዝ የሚታሰብ አይደለም ወይ ደግሞ የሚሳካ አይደለም። ያለ ተጽዕኖ መሪ ሊታሰብ የሚችል አይደለም ማለት ነው። ሶ መሪነት በዋናነት በሰዎች ላይ ኢንፍሉንስ አድርጎ ሶ ለጋራ ዓላማቸው እንዲነሳሱ ሞቲቬት እንዲሆኑ አድርጎ የጋራ ዓላማቸው እንዲሳኩ ማድረግ ነው። የጋራ ዓላማው እንዲሳካ ማድረግ ነው። therefore leader must be exercise with their influence ethically ስለሆነም እንግዲህ መሪዎች ተጽዕኖአቸውን በስነ ምግባር የታጀበ በሆነ መንገድ መጠቀም አለባቸው። ሶ የራሱ ኢቲክስ አለው። ሶ በዛ ስነ ምግባር ኢቲክስ ውስጥ ነው ተጽዕኖአቸውን ሊያሳድሩ የሚችሉ ነው። additional leadership function within a group focus on the guide of people towards shared goal በተጨማሪም በቡድን ውስጥ የሚከናወኑ ተግባራት ሲሆኑ ትኩረቱም ሰዎች ወደ የጋራ ግብ ወይም ዓላማ መምራት መቻል ነው። ወደ ጋራ ግብ እንዲመጡ ማድረግ ነው ማለት ነው። leadership involves achieving a goal directing group towards a common task መሪነት በስነ ምግባራዊ መንገድ አንድን ቡድን ወደ የጋራ ተግባር በመምራት ግቦች ማሳካት በዋናነት መሪ የፈለገው የጋራ የሆነን ግብ ስነ ምግባራዊ በሆነ መንገድ ሰዎች ላይ ኢንፍሉንስ አድርጎ ወይም ተጽዕኖ አሳድሮ ግቡ እንዲሳካ የማድረግ ስራ ነው ማለት ነው። leaders channel their energy and that of the followers accomplish objective together as seen football coaching guiding a player to win a champion or improvement እንግዲህ መሪ የእግር ኳስ አሰልጣኞች ሊሆኑ ይችላሉ። የእግር ኳስ አሰልጣኝ ተጫዋቾችን ለሻምፒዮን ድል ወይም ለተሻለ ብቃት እንዲመሩ ሁሉ እንዲመሩበት ለተሻለ ብቃት እንደሚመሩት እንግዲህ ለተሻለ ብቃት ቻምፒዮን እንዲሆኑ እንደሚመሩት ግቦችን በጋራ ለማሳካት የራሳቸውን የተከታዮችን አቅም ጉልበት ያስተባብራሉ ማለት ነው። ሶ መሪነት ስንል ምንድነው? አንድ ለጋራ የሆነ ግብ ያን ግብ በጋራ ለማሳካት ተከታዮቻቸውን ለዛ ነገር መስዋዕት እንዲሆኑ እንዲነሳሱ ሞቲቬት እንዲሆኑ ኢንስፓየር እንዲሆኑ አድርጎ ያን የጋራ ግብ እንዲሳካ ማድረግ ነው። እንግዲህ የእግር ኳስ ቲም ከሆነ ለምሳሌ የእግር ኳስ ቲም ከሆነ ኮቹ ምንድነው የሚሆነው? ቻምፒዮን መሆን ወይ ደግሞ ፐርፎርማንሳቸውን ኢምፕሩቭ ማድረግ ጀስት ኮመን ወይም ሼር ጎል ሊሆን ይችላል። ሶ እሱን ማሳካት እንዲችሉ የጋራ የሆነ መነሳሳት እንዲችሉ እነኛ ሰዎች ላይ ተጫዋቾቹ ላይ ወይ ደግሞ አጠቃላይ ቲሙ ላይ ኢንፍሉንስ ማድረግ ወይም ተጽዕኖ ማሳደር ነው። leadership is travel to context where people from collectively towards share goal ይላል። ሶ መሪዎች ለጋራ ግብ በህብረት በሚሰሩበት ሁኔታ ውስጥ ውጤታማ ይሆናሉ። እንግዲህ ለጋራ ግብ በህብረት እንዲሰሩ ዋናው ሰዎችን በህብረት እንዲሰሩ ማድረግና ለጋራ ግብ የራሳቸውን እያንዳንዱ የቡድን አባል የራሱን አስተዋጽኦ እንዲያደርግ ማነሳሳት ኢንፍሉንስ ማሳደር ነው ማለት ነው። ሶ በዚህኛው
ክፍል እንድናያቸው ከምፈልጋቸው ጉዳዮች አንደኛው ፋክተር ኦፍ ሊደርሽፕ። ፋክተር እንግዲህ ሊደርሽፕ ኢንፍሉዌንስ ከሚያደርጉ ወይ ደግሞ ፋክተር አፌክት ከሚያደርጉ ጉዳዮች መካከል የተወሰኑትን በርካታ ፋክተሮች አሉ፣ ግን እዚህ ጋር የተወሰኑትን እንድናይ ይፈልጋለሁ። አንደኛው ሲቹዌሽን ማለት ፎሎወር ተከታይ መሪ ውጤታማ እንዲሆን ያደርጋል፣ እንዳይሆንም ሊያደርገው ይችላል። አንደኛው ፎሎወር ነው። ሌላኛው ሲቹዌሽን ነው። እንግዲህ ሲቹዌሽን ስንል አሁን ጀስት ወቅታዊ ወቅቱ እንደማለት ነው። ሌላኛው ሊደር ራሱ ሊደር፣ ከዛ ውጭ ደግሞ ያለው ኮሚኒኬሽን ነው ማለት ነው። እነኚህ ነገሮች አንድ ባንድ እንመለከታቸዋለን። ፎሎወር ዲፈረንት ኢንዲቪጁዋል ሪኳየርስ ቫሪድ ሊደርሽፕ ስታይል። እንግዲህ የተለያዩ ኢንዲቪጁዋሎች ወይ የተለያዩ ሰዎች የተለያየ የአመራር ስታይል ሊፈልጉ ይችላሉ። ፎር ኢንስታንስ ከዚህ አንጻር ኒው ሄር አዲስ ተቀጣሪ ሰራተኞች ሱፐርቫይዝ ማድረግ ይጠበቅብን ይሆናል። ከዛ አንጻር ደግሞ የኤክስፐሪንስድ የሆኑ ሰራተኞች ይህን አክል ብዙ ላይሆን ይችላል። የተለያየ ሰዎች የተለያየ አይነት የአመራር ሊደርሽፕ ያስፈልጋቸዋል ማለት ነው። አንሞቲቬትድ የሆነን ሰው ለጋራ ዓላማ ማነሳሳት በጣም ከባድ ስለሚሆን ሞቲቬት እንዲሆን ማድረግ አለብን ማለት ነው። አንሞቲቬትድ ኢንዲቪጁዋልስ ሪኳየር ዲፈረንት አፕሮች ዛን ሞቲቬት። አንሞቲቬትድ የሆነን ሰው መጀመሪያ ወደ ለጋራ ግብ ስኬት እንዲነሳ ከማድረግ በፊት መጀመሪያ ሰውየው ሞቲቬት እንዲሆን ተነሳሽነት እንዲኖረው ማድረግ አለብን ማለት ነው። ሞቲቬሽን ያለው ሰው ቀጥታ ብዙ ኤፈርት ሳይጠይቅ መሪውን ብዙ ጉልበት ሳይጠይቀው ቀጥታ በዛ ደረጃ ሊገባ ይችላል። አንደርስታንዲንግ ሁማን ኔቸር። እንደዚህ ከሆነ ሰዎችን አንደርስታንድ ማድረግ መሰረታዊ ጉዳይ ነው ማለት ነው። የሰዎችን ፍላጎት ምንድን ነው፣ ኒዳቸውን ምንድን ነው የሚፈልጉት፣ ኢሞሽናቸውን መረዳት ይጠይቃል። ሞቲቬሽናቸው ምንድን ነው፣ ኢሴንሻል ሞቲቬሽናቸው ምንድን ነው የሚለውን ተነስነን የሌላቸው ማወቅ አለብን ማለት ነው። ሌላ ናው ኢምፕሎይ አትሪቢዩት የሰራተኞችን ባህሪያት ማወቅ በጣም አስፈላጊ ነው ማለት ነው። በተለይ መሪ ስንሆን፣ የተቋም መሪ ስንሆን፣ ኢቭን የሀገርን መሪ ሲኮን የሀገሪቷ ማህበረሰብ አጠቃላይ በሆነ ጉዳይ ላይ ያለው አመለካከት ምንድን ነው ብሎ ማወቅ ፕለስ ነገር የተቋም መሪም ስንሆን ሰራተኞች ባህሪያቸው ምንድን ነው፣ ምን አይነት ባህሪ ያለው፣ ሞቲቬትድ ነው፣ አንሞቲቬትድ ነው የሚለውን ነገር ማወቅ በጣም አስፈላጊ ነው። ከዚህ አንጻር በመነሳት ፎሎወር ፋክተር አፌክቲንግ ኦፍ ሊደርሽፕ ነው ማለት ነው። ሌላኛው አፌክት ከሚያደርጉ ጉዳዮች አንደኛው ሊደር መስት ሃቭ ሆነስት አንደርስታንዲንግ ኦፍ ዘምሰልፍስ። አንድ መሪ በጣም ራሱን አንደርስታንድ ማድረግ አለባቸው። መሪዎች ስለራሳቸው ስለ እውቀታቸውና ስለ ችሎታቸው ትክክለኛ ግንዛቤ ሊኖራቸው ይገባል። ምንድን ነው እኔ የማውቀው፣ ይህን እውቀት ምንድን ነው፣ ካፓቢሊቲ ምንድን ነው፣ ባህሪስ ምንድን ነው የሚሉትን ነገሮች በደንብ ማወቅ መቻል አለብን። ሞር ባለን ነገር ላይ ብትሰራ ውጤታማ ሊሆን ስለምንችል ያን ለማድረግ ደግሞ መጀመሪያ ያለን ነገር ማወቅ ያስፈልጋል ማለት ነው። እንግዲህ የአንድ መሪ ስኬት የሚወሰኑት ተከታዮች ናቸው ይላል። It is the follower who determine leader's success. If follower lack of trust or confidence, they will be inspired አይሆኑም። ምክንያቱም የአንድን መሪ ውጤት ሰክሰስ ዲተርማይን የሚያደርጉት ፎሎወሮች ከሆኑ፣ ፎሎወሮቹ ደግሞ በአንተ ላይ ትረስት እምነት ከሌላቸው፣ በምሰራው ስራ እምነት ከሌላቸው፣ በምሰራ ስራ ኮንፊደንስ ከሌላቸው ኢንስፓየር አይሆኑም። ይህንን ሰዎችን ኢንስፓየር ለማድረግ መጀመሪያ ያለህን ነገር ማወቅ፣ ያለህ ነገር ላይ ወይም ደግሞ መሪው አለው ነገር ላይ መስራት ያስፈልገዋል ነው። ስኬት የሚገኘው ተከታዮችን ለመምራት ብቁ መሆን በማሳመን እንጂ በራስ ማረጋገጫ አይደለም። አሁን እኔ መምራት እችላለሁ ብትል ምንም አይነት ስኬት ሊገኝ አይችልም። ግን ምንድነው ለመምራት ብቁ መሆኑን በማሳመን ያስፈልጋል ማለት ነው። ተቋሙን ለመምራት፣ ሰዎችን ለመምራት፣ ስራ ለመምራት
ብቁ ነኝ ብሎ ያንን ነገር ደግሞ በተግባር ማሳየት በጣም አስፈላጊና ነሰሰሪ ነው። አንደኛው ፋክተር የሚሆነው ከዚህ አንጻር ነው ማለት ነው። መሪዎች ራሳቸውን በደንብ ማወቅ መቻል አለባቸው። ሌላኛው ኮሚኒኬሽን እንግዲህ ኮሚኒኬሽን የሊደርን ኳሊቲ አፌክት የሚያደርጉት አንደኛው ኮሚኒኬሽን ነው እና ግንኙነት የምንለው ነው። እንግዲህ ሊደርሽፕ ሲጀመር ቱ ዌይ ኮሚኒኬሽን ነው። ቢኮዝ ሊደር አለ ፕላስ እንደገና ፎሎወር አለ። የሀሳብ ልውውጥ ላይ የተመሰረተ ነው ማለት ነው። የሀሳብ ልውውጥ ላይ የተመሰረተ ነው ማለት ነው። የምናደርገውን የግንኙነት ዘዴ ከሰራተኞች ጋር ያለውን ግንኙነት ሊያጠናክር ወይም ሊያበላሽ ይችላል ማለት ነው። እንግዲህ ኮሚኒኬሽን ላይ ጥንቃቄ ካላደረግን ግንኙነታችን በሰራተኞቻችን ወይ በተከታዮቻችን እና በእኛ መካከል በመሪዎች መካከል ያለው ግንኙነት ሊበላሽ ይችላል ማለት ነው። የተለያዩ ሁኔታዎች የተለያዩ ምላሾች ይፈልጋሉ። እንግዲህ ኮሚኒኬሽን እንደየአመጣጡ የተለያየ ሁኔታዎች የተለያዩ ምላሾች ሊፈልጉ ይችላሉ። ያንን ምላሽ አውቆ ተረድቶ በደንብ መልስ መስጠት አስፈላጊ ነው ማለት ነው። የሻለ የመሪነት ዘይቤ እና እርምጃ መወሰን እያንዳንዱ ሁኔታ በጥንቃቄ መገምገም ያስፈልጋል ማለት ነው። የመጨረሻውን የምንፈልገው ሁኔታዎች ሲቹዌሽን ሪኳየር ዲፈረንት ሪስፖንስ እንደ የሁኔታው የተለያየ መልስ የሚሰጥበት ነው እና ለእያንዳንዱ ኮንቴክስት ሊደርሽፕ ለተለያየ አይነት ሁኔታዎች ሊኖሩ ይችላሉ። ወጥ አይነት አመራር ዘይ ልንጠቀም እንችላለን። ወደፊት በደንብ እናየዋለን። የተለያዩ የአመራር ዘይቤዎች ወይ ደግሞ ስታይል ኦፍ ሊደርሽፕ የምንላቸው አሉ። አንዳንዴ ዲሞክራሲ ኦፍ ሊደርሽፕ ስታይል ልንጠቀም እንችላለን። በጣም ሰራተኞች ደግሞ በጣም አስቸጋሪ ሁኔታ ውስጥ ከሆኑ እንደዚህ በዲሞክራሲ ያለማመን ችግር ካለ ወደ አምባገነናዊ ወይ ደግሞ አውቶክራቲክ ወደሆነ የአመራር ዘይቤ ልንቀየር እንችላለን። ስለዚህ የዲፈረንት ታይፕ ኦፍ ሊደርሽፕ አሉ። እዛ ላይ በደንብ እናወራለን። ሁኔታዎቹ አፌክት ያደርጉታል፣ ኢንፍሉዌንስ ያደርጉታል እና ከዛ አንጻር ማየት አለብን ብዬ አስባለሁ። ዛሬ መጀመሪያ ቪዲዮ ስለሆነ ትንሽ ስላይዶቹንም ስቀርጽ ትንሽ የቀረ ነገር አለ። አገላለጽም ላይ የድምፅ ጥራት ምናምን ችግሮች ሊኖሩ ይችላሉ። እነኛን በቀጣይ በጣም እናስተካክል ይሆናል። ይህን ቪዲዮ ከወደዳችሁት ላይክ፣ ኮሜንት እና ሼር አድርጉልኝ። መልካም ጊዜ። ለሚቀጥለው እንገናኝ።